እዚህ ጋር ቡና እናፈቅራለን በቡና ተማርከናል የሚሉ ሰዎችን ደግሞ ቡናን በምን ልክ ነው የሚወዱት? እንዴት ነው የሚያፈቅሩት? እንደው ቡናን እንዴት ይጠጡት ይሆን? እያነሳን እንቆያለን። እንተዋወቅ እስኪ። ኒና እባላለሁ። ቡናን በምን ልክ ነው የምትገልጨው አንቺ? እኔ ቡና ኢነርጂ ነው፣ ኃይል ነው፣ ፍቅር ነው። ልብ ለልብ የሚያስተሳስር ያክል እንደሚሰማኝ ነው እና የቡና ስሜት ልዩ ነው። ብዙ ጓደኛም ነው። ብዙ ነገርሽ የሚያስረሳሽ፣ ብዙ ነገር ኢንጆይ የምታደርጊበት፣ ብዙ ኢነርጂ የሚሰጥሽ ነገር ነው ብዬ ነው የማስበውና እኔ ስጠጣው በጣም ነው ኢንጆይ የማደርገው። ጠዋት ከእንቅልፌ እንደነቃው ቀጥታ ጀበናን ቡና ይዤ ነው የምገኘውና የመጀመሪያ ስራዬ ቡና መጣት። ጭስ በጣም እወዳለሁ። ጭስ እወዳለሁ፣ ምርቃት እወዳለሁ፣ መመረቅ እወዳለሁ እና ይሄ ነገር በቃ የቀን ተቀን እንትኔ ነው ሲባልም እኮ ሴት ያለ ጭስ ቡና ያለ ቁርስ። በጣም ጥሩ። ስለዚህ አሁን አንቺ ከምግብ በፊት ቡና ነው የምትጠጪው? አዎ፣ በባዶ ሆዴ። በባዶ ነው በስኳር? በባዶ ነው የምትጠጪው? በቀን ስንት ሲኒ ቡና ትጠጫለሽ? ጠዋት 2 ሲኒ ከጠጣኝ ከዛ ቀኑ ሙሉ ምንም አልፈልግም። ማታ 1 ሲኒ ግድ ነው። ኤፍሬም ታምሩ እባላለሁ። ቡና ምርኮኞች ማህበር አድሚን ነኝ። ቡናን በጣም ነው ማፈቅረው። ላይክ አንድ ወንድ ልጅ ሴት ልጅን በሚወድበት ልክ ልወድ እችላለሁ ቡና እና በጣም መርጬ የመጠጣው ነገር ቡና ነው። በቀጠሮ የምታገኘው ቡናን ነው እንጂ ሴት ልጅ አይደለም ማለት ነው። ቡናን ጠጣ ከተባለ የትም ቦታ ላይ ሚኒመም በቃ አልጠጣውም ከተባለ 3 ሲኒ ምናምን ጠጣለሁ። ማክሲመም ግን 5-6 ሲኒ ጠጣለሁ። መርጬ ነው ጠጣው። የቡና አድናቂ ነኝ። ቡናን አድንቄው መጣና ጠጣዋለሁ። ኤኒ ታይም ባገኝ ጠጣለሁ። አሁን ደግሞ ባለኝ ኤክስፒሪየንስ መጀመሪያ ቡና በጠጣ ደስተኛ ነኝ ከምግብ በፊት። ቡና ጠጥቼ ከዛ ቀስ ብዬ አስብበታለሁ ስለ ቁርስ። ስሜ ናኒታይ ቡንዬ ይባላል። ጠዋት እንደተነሳው ቡና ነው መጠጣት የምፈልገው። ቡና ካልጠጣው ምግብ መብላትም አለ ደሜ ውስጥ ያለ ያህል ነው የሚሰማኝ። ቡና ሳልጠጣ ከቤት ከወጣው መንገሌ ኢቭን የሆነ ሰውነቴን ያንቀጠቅጠኛል፣ ብርድ ይሰማኛል። ምግብ በላለው ካልኩኝ መብላት አልችልም። ከሰዎች ጋር ሁላ ጋጫለሁኝ። ቡና ሳልጠጣ ማውራት አልችልም፣ መግባባት አልችልም። ያን ያህል የቡና ፍቅር ያለኝ። ከፍቅርም አልፏል። ደሜ ውስጥ አለ ነው ብዬ እንደዛ ነው። በቃ የሆነ ደም ስር የሚያንቀሳቅሰው ቡና እንደሆነ ያህል ነው የሚሰማኝ። ጭስ በጣም ነው የምወደው፣ ግን ደግሞ ቡና መርጬ ነው የምጠጣው። መጀመሪያ ቡናን ስጀምር በጨው ነው የጀመርኩት። በጨው ነበር የምጠጣው። ከዛ በኋላ ነው አሁን ወደ ባዶ የመጣሁት። በጣም ልጅ እያለሁ ነው ቡና መጠጣት የጀመርኩት። ማለት ከማዘር ጋር ብቻ ስለምኖር ስትጠጣ ትንሽ ትሰጠኛለች ምናምን እያልኩኝ ነው የለመድኩት እና በጨው ራሱ መጠጣት የለመድኩት ማዘር በጨው ስለምጠጣ ነበረ። ምግብ ለመብላት ራሱ ቡና መጠጣት አለብኝ። ከመጠጣት አለፈ ዱቄቱን ንቅም ነበረ። በቃ ሱሱ ማለት ነው። ውሃው አላረካ ከማለት የተነሳ ማለት ጣዕሙን ማለት ነውና ዱቄቱን ነበረ ምቅመው። ጠዋት ነበረ መመረመረው ደም መስጠት የነበረብኝ ጠዋት ነበረና 1 ሲኒ ቡና መጠጣት አልችልም አልኳት። አይቻልም ማለችኝ ነርሷ ማለት ነው። ወይ በቃ አልችልም አልኩኝና ሕክምናውን ተውኩት። እኔ አንድ ጊዜ ቡና የምትጠጣ ሴት ቤታችን መታ እንግዳ ምን አለችኝ? እስኪ ገለል በይ ሲኒውን እያየሁ ልጠጣ አለችኝ። አንቺ ልክ እንደዛ አይነት ባህሪ ያለሽ? አዎ፣ የሚገርምሽ ነገር የቡና ስነ ስርዓታችን ራሱን የቻለ ከጥሞና ጋር ከአርምሞ ጋር የተያያዘ ነው። በፊት እናቶቻችን የሚያፈሉት ቡናና አሁን የሚፈላው ቡና እኩል ኢነርጂ የለውም። ብዙ ቦታ ላይ በጀበና ይፈላል። ስቲም ተጀምሯል። የስቲም ቡና ነው ያልወድም። ጀበና የሸክላው ራሱን እንትን አለውና የደቀቀን ቡና አልወድም። ማግኘት እፈልጋለሁ የኮረት እንትን ማለት ድቅቅ አድርገል ምን ቤት ውስጥ ስክን ማይንድፉል ሆነሽ ስጠጭ ቡና በፖዚቲቭ ኢነርጂ ስጠጭ ፖዚቲቭ መልስ ታገኛለሽ። ቡና ጠፍቶ አይደለም መግዣው ጠፋና የ20 ብር ቡና መግዛት ማለት ነው። እንግዲህ በጣም ቅርብ ጊዜ ነው ይሄ ሀፕን ያደረገውና አንዴ ገዛውኝ አፈላሁኝና ወፍራም አድርጌ ነው ያፈላሁትና 3 ቀን እሱን አተላውን ከኒመጅን 3 ቀን የጠጣውበትን ጊዜ አስታውሰዋለሁ። ቲጂ ቡና የሚቆረጥመው ግን በምንኛ ነው የሚከፍለው? አይከፍልም። የሚገርምሽ ነገር
እኔ ራሱ እለዋለሁ ይኸውልህ አንተ በምትቆረጥምበት ጊዜ ቡናው ቀጠነ ይሉናል እለዋለሁ። ቁጭ ብሎ የእውነት ነው የምልሽ በሚገርምሽ ሁኔታ ይሄ ተርዚና ይዛል ቡና እና ቁጭ ብሎ ነው ስራ ያለው ጊዜ መጥቶ አይጠጣም። በቃ ቆርጥሞ ቡና ብቻ እንደ ቆሎ በልቶ እዚህ ጋር ተርዚና ይዞ ይሄዳል። ስራ ያለበት ሰዓት በቃ እንደዛ ነው የሚያደርገው። ደንበኞችሽ ከሩቅ እንደሚመጡ ነግረሽናል። ቡና ደግሞ በአመት አንድ ጊዜ በነፃ ለደንበኞቼ ስጦታ ስጣለው ስትይ ነበር ወይም አጠጣለው። ለምስጋናዬን ነው አንዷን ቀን ነፃ ያደረኳት። ኩኪስና ዳቦ ነው ያለው። ጫማቸው ደግሞ የሚጠረግላቸው አፈር ጭቃ ሳይሉ ነው የሚመጡት። አብሶ በጣም ብዙ በእግር የሚመጡ ሰዎች አሉና ዳይ ዲዘርቭ። ጫማውን ግን ማን ነው የሚያጸዳው? ኒስትሮች አሉ። ለኒስትሮች እኔ ነኝ የምከፍለው፣ እነሱ ያጸዱላቸው።